በኮንሶ ዞን ገና ወረዳ ቤተ ክህነት የካሻሌ አቡነ ተክለ ሃይማኖት ቤተ ክርስቲያን ለዘመናት ምዕመናኑ በጸሎትና በጉጉት ሲጠብቁት የነበረው ስፍራ ታሪኩ የሚጀምረው የጋሞና የአካባቢው ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ብፁዕ አቡነ ኤልያስ መልካም ፈቃድ የመሰረት ድንጋይ ካኖሩ በኋላ ነው። በመጀመሪያ የሚመናኑ እቅድ ቤተክርስቲያኑን በባህላዊ መንገድ ከእንጨትና ከጭቃ መገንባት ነበር። ነገር ግን የአቡነ ተክለ ሃይማኖት አምላክ አስደናቂ እቅድ ነበረው። በቅዱሱ ጻድቅ ምልጃ እግዚአብሔር አምላካችን አንድ ባለ ሀብት አስነስቶ የቤተ ክርስቲያኑ ግንባታ ሙሉ በሙሉ በድንጋይና በኮንክሪት እንዲገነባ የእግዚአብሔር ፈቃድ ሆነ። የቤተ ክርስቲያን ስራ የተጀመረበት ዕለት ካሻሌ ሌላ መልክ ለበሰች። አረጋውያን፣ ወጣቶችና ሕፃናት ለቤተ እግዚአብሔር እያሉ አሸዋውን ማጓጓዝ ጀመሩ። ድካም የማይሰማቸው በመንፈሳዊ ልቦች የተሟሉ እጅግ በጣም የበዙበት እና የታዩበት ዕለትም ነበር። መላው ዓለም የምትገኙ የተዋሕዶ ልጆች ሰላም እግዚአብሔር ከእናንተ ጋር ይሁን። ይሄ እንደምታዩት የጻድቁ አባታችን የአቡነ ተክለ ሃይማኖት በካሻሌ እየተሰራ ያለው ህንጻ ቤተክርስቲያን ነው። እንዲህ በአማረ መልኩ ስራዎቹ እንግዲህ ምዕመናን እየሰሩ ይገኛሉ። ሌሊት እስከ 8 ሰዓት እስከ 12 ሰዓት ላይ እንግዲህ በዚሁ ስራ እየሰሩ እዚህ ውስጥ ነው የሚያድሩትና በጣም ትልቅ በረከት ነው። የመንገዱ ስራ ማጠናቀዋል። እንግዲህ ሁሉም ቁሳቁስ ዛሬ እስከ ነገ ይገባል። የታላቁ አባታችን የጻድቁ አቡነ ተክለ ሃይማኖት ህንጻ ቤተክርስቲያን በአጭር ጊዜ ተሰርቶ የቃል ኪዳኑ ታቦት በዚህ ቦታ ይገባል። ስለ ሁሉም ነገር እግዚአብሔር ይመስገን። የህንጻው መሰረት ሲቆፈር የካሻሌ ምዕመናን መንፈሳዊ መሰረትም አብሮ እየጠነከረ ነበር። እያንዳንዱ አካፋ መሬት ሲቆፈር ለትውልድ የሚተርፍ ታሪክ እየተጻፈ እንደሆነ ሁሉም ይገነዘቡ ነበር። ድንጋዩን ከመራራ ተራራ፣ አሸዋውም ከሩቅ ወንዝ ያመጡ ነበር። ግንባታው እንዲፋጠን ምዕመናን ጉልበታቸውን በበረከት ለመለወጥ ሌት ተቀን ደከሙ። ይህ ስራ የሰው ልጅ ስራ ብቻ ሳይሆን የእግዚአብሔር ረዳትነት የታየበት ታላቅ ስራ ነው። መሰረቱን ጀምረናል። ዛሬ በኪዳነ ምሕረት ቀን ጥሩ ስራ ይዘናል።
አሁን ቢያንስ እጃችን ላይ አንድ ሳምንት በኋላ መሰረቱን ጨርሰን የቤትን ጥሩ ደረጃ ላይ እናደርሳለን። ቀጣይ ደግሞ የግሬድ ቢም ስራዎችና የኮለን ስራዎች ነው። እነሱም ደግሞ በአጭር ጊዜ ሰርተን 5 ወር ባልሞላው ስራውን ሰርተን ለታክሚ ቤትን ለምዕመናኑ የምስራች የምናሳውቅበት ጊዜ ይሆናል ብዬ እጠብቃለሁ። እንግዲህ አሁን እዚህ ቤተክርስቲያኑን ከተረከታልን ጀምሮ ምዕመናኑ የአካባቢው ሰው ቀን አይል ማታ አይል ሌሊት አይል ግንባታው መንፈሳዊነቱ ብቻ ሳይሆን ሳይንሳዊ ጥራቱን የጠበቀ እንዲሆን ከፍተኛ ጥንቃቄ ተደርጓል። መሰረቱ ጸንቷል። ህንጻውም በጽኑ መሰረት ላይ ለመቆም ተዘጋጅቷል። ላባቸውን አፍስሰው ያቆሙትን መሰረት ለማጽናት በውሃ እያረሱ ይተጋሉ። ዝማሬው ግንባታውን ያጅባል። ኃይል የእግዚአብሔር ነው የሚለው ዝማሬ በሸለቆውና በኮረብታው ሁሉ ላይ ያስተጋባል። ዛሬ መሰረቱ ተጠናቆ አምዶች መቆም ጀምረዋል። በእንጨትና በጭቃ የታቀደው ቤት ዛሬ በግርማ ሞገስ በብረትና በኮንክሪት ለመቆም ጥቂት ጊዜ ብቻ ቀርቶታል። ይሄ የካሸሌ አቡነ ተክለ ሃይማኖት ቤተክርስቲያን ግንባታ ስራ የእምነትና የጽናት ፍሬ ታሪክ አካል ነው።